ይሄው ቤተሰብ እንደዚህ ያማረ ሆኖ ወጥቶልኛል። ቪዲዮውን እስከ መጨረሻው ድረስ በማየት ከኔ ጋር አብራችሁ ቆዩ እላለሁኝ። በጣም 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 የሚያምር ለአሰራር ቀለል ያለ ነው። ትወዱታላችሁ ብዬ ተስፋ አለኝ። በጣም አሪፍ አሰራር ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ከኔ ጋር ቆዩ እላለሁኝ። አሁን አብረን እንሰራለን። ወደ ቪዲዮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሳዳ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ አዲስ ቪዲዮ ወጥ ወይም ደግሞ ሳሎና በኦቨን ወይም ደግሞ በፈሮን ነው የምሰራው። እዚህ ጋር ማቴሪያሎቹ ሁሉንም አዘጋጅቻለሁኝ። በጣጥ፣ ድንች፣ ባጅንጃር፣ በሳል፣ ቱም፣ ፍልፍል ሮሚ፣ ጦማጥ፣ ድጃጅ እንዲሁም ሶስ አዘጋጅቻለሁ ማለት ነው። ባህራት ከኔ ጋር አብራችሁ እስከ ቪዲዮ ፍጻሜ ድረስ ቆዩላለሁኝ። ቪዲዮ እንደምትወዱት ተስፋ አለኝ። እዚህ ጋር ዶሮዬን አጥቤ አዘጋጅቻለሁኝ በደንብ አርጌ። እዚህ ጋር በሳሌ ነው፣ እዚህ ጋር ጀዘር ነው፣ በጣጥ ባጅንጃር ነው። በመቀጠል የሚያስፈልገኝ ሳህን ፎረን ውስጥ የማስገባበት፣ እናንተ ቤታችሁ ውስጥ ባለው ነገር ሰፋ ባለ ነገር ተጠቀሙ። እኔ ይሄን አዘጋጃለሁ ማለት ነው። እዚጋ በመጀመሪያ ዶሮዬን አደረኩኝ። ሰደርድ ካላችሁ እንደዚህ ቆራርጡ። ሰደርድ ድጃጅ ከሌላችሁ ደግሞ ዶሮውን እንትኑን በማውጣት እንደዚህ እንቆራርጣለን ማለት ነው። ዶሮዬን አደረኩኝ። ፍልፍል ሮሜን ጦማጤን አደረኩ። በሳሌን በጣም 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 አሪፍ ነው። እዚህ ጋር ቱሜን አደረኩኝ። እንደዚህ በመቀጠል እዚህ ጋር የቆራረኳቸውን ኩድራዎችን አደረኩኝ። እናንተ ኩሳም ካላችሁ ኩሳም ማድረግ ትችላላችሁ። ቤታችሁ ውስጥ ባለው ነገር መስራት እንችላለን ማለት ነው። በመቀጠል እዚህ ጋር ፓፕሪካ አደረኩኝ። ይሄኛው አንድ ቀዩ ፓፕሪካ በደንብ ያቃጥላል። ያው እናንተ የሚያቃጥል ሰዎቻችሁ ካልወደዱ ትንሽ ማድረግ ትችላላችሁ። እዚህ ጋር በቅዱስ አደረኩኝ። እዚህ ጋር ደግሞ ፍልፍል አስወድ አደረኩኝ። እዚህ ጋር በሳል መቱን የተፈጨ ደረቁ ነው፣ እሱን አደረኩኝ። እንደዚህ እዚህ ጋር ደግሞ ባህራት ሁሉም አንድ ጋር ነው፣ እሱንም አደረኩኝ። እናንተ ቤታችሁ ውስጥ ባለው ባህራት መበህህ ትችላላችሁ ማለት ነው፣ ወይም ደግሞ ማዘጋጀት ትችላላችሁ። በነገራችን ላይ ባህራት ቤት ውስጥ እናዘጋጅ ካል ቤት ውስጥ ማዘጋጀት እንችላለን። ማቴሪያሉ ቤት ውስጥ ካለ አንቸገር ማለት ነው። እዚህ ጋር ማጅ አንድ ማጅ አደረኩኝ። ይሄ ሌሞን እና የሚያቃጥል ቃሪያ ቱም አንድ ጋር ነው የተፈጨ ነው። እዚህ ጋር ኩርኩም አደረኩኝ። በጣም አሪፍ አሰራር፣ ቀለል ያለ አሰራር ማለት ለሰዓትም ራሱ አይፈጅም። እዚህ ጋር ደግሞ የዶሮ ሶስ ወይም ደግሞ ኢንዶ ነው የሚሉት። ቤታችሁ ውስጥ ካለ አድርጉ፣ ከሌለ ደግሞ ችግር የለውም፣ ባለው ነገር እንጠቀማለን ማለት ነው። እዚህ ጋር በጥቁሩ አደረኩኝ። ቀጥሎ በቀዩ፣ ቀዩ ትንሽ ያቃጥላል። ይሄ ትንሽ ያቃጥላል፣ ያው ግን እንዳታበዙ ማለት ነው። በትንሽዬው እሱን አደረኩኝ። በመቀጠል ሁለት ሌሞን ተጠቀምኩ። ሳልሳ
ሳልሳ ካላችሁ ተጠቀሙ። ሳልሳ ከሌላችሁ ቲማቲም ፈይታችሁ መጠቀም ይቻላል። ስጋ ወረጋ ረጠብ ያብስ ነው። ስጋ ደግሞ ዘይቱን ነው። ዘይቱን ከሌላችሁ ዘይት መጠቀም ትችላላችሁ። እንደዚህ በጣም አንድ ጋር እንትን ሲዋሃድ ሽታው ልነግራችሁ አልችልም። ደስ በጣም ነው የሚለው። ትንሽዬ ደቂቃ እናቆየዋለን። እንደዚህ ካዋሃር ነው በኋላ ለተወሰነ ደቂቃ እናቆየዋለን። እዚህ ጋር ከላይ እንትን ወረጋ እንትን ዝብዳ ካላችሁ ወረጋ ዝብዳ አድርጉ። ወረጋ ዝብዳ ካላላችሁ ጋስቴር አድርጉ። እዚህ ጋር ደግሞ ለሩዜ እንትን በላሊት ነው ያደረኩት። እዚህ ጋር እንደዚህ ቀላ እስከሚልልኝ ድረስ እንትን እለዋለሁ ማለት ነው። በደንብ እስከምፈልገው ከለር ድረስ ይኸው እንደዚህ እዚህ ጋር ሩዜ በሰለ። ከዛ እንትኔን አደረኩኝ። ይኸው በላሊቴንም አደረኩኝ። ይኸው እዚህ ጋር ኦቭኒ ውስጥ ያስገባሁት ወጥ እንደዚህ እየተንተከተከ ነው። በጣም አሪፍ አሰራር፣ ቀለል ያለ ነው። ትወዱታላችሁ ብዬ ተስፋ አለኝ። ቪዲዮውን እስከ መጨረሻው ድረስ በመከተል አብራችሁ ከኔ ጋር ሆኑ። ላሉኝ ቪዲዮውን ስንጀምር ላይክ ሼር በማድረግ እንጀምር። በጣም ትወዱታላችሁ ብዬ ተስፋ አለኝ። ይኸው እንደዚህ ያማረ ሆኗል። ይሄ ሩዜም እንደዚህ ያማረ ሆኖ ወጥቶልኛል እንደምወደው ማለት ነው። በጣም ደስ የሚል የበቃ ይኸው እዚህ ጋር ሳሎኔም እንደዚህ ሆኖ በስሎ ወጥቶልኛል ማለት ነው። በጣም ነው እንትን የሚለው አንዳንዴ ካሜራ እንትን ይላል፣ ለዛ ነው እንጂ እንትኑ በደንብ ነው የሚያምረው። ይኸው እዚህ ጋር እንደዚህ ደስ በሚል ሁኔታ እንደዛ አዘጋጅቼ አቅርብ ያለሁ ማለት ነው። ከኔ ጋር ስለቆያችሁ ከልብ አመሰግናለሁኝ። ቪዲዮውን እስከ መጨረሻው ድረስ በማየት ከኔ ጋር አብራችሁ ቆዩላለሁኝ። በጣም ተወዱታላችሁ። ለአሰራርም ቀለል ያለ ድካም የሌለው ለሰዓት፣ ለፍጥነት፣ ለሁሉ ነገር ነው። ደስ እኔ በቃ ተመችቶኛል፣ በጣም ተመችቶኛል። እንዲህ አያምርም? ማሻአላህ በጣም ነው የሚያምረው የምር። ስቀምሱት ደግሞ ሰርታችሁ ስቀምሱት ደግሞ በጣም ተወዱታላችሁና ቪዲዮዬን እንደምትወዱት ተስፋ አለኝ። በጣም ስለምታበረታቱኝም ከልብ አመሰግናለሁኝ። አስተያየት ይሄን ብታስተካክይ ጥሩ ነው የምትሉትን ኮሜንት ላይ ጻፉልኝ። አስተያየት አነባለሁኝ፣ ማስተካከል ያለብኝን ነገር እና እንደዚህ አይነት ቀለል ያለ አሰራር እንሰራለን ማለት ነው። በእንደዚህ ሁኔታ ምሳዬን ሰርቻለሁ ማለት ነው። በጣም ደስ የሚል ሰዓት አልፈጀብኝም። አሪፍ ሆኖ ነው እንደምፈልገው አይነት ሆኖ ነው ይወጣልኝ። እናንተም ትወዱታላችሁ ብዬ ተስፋ አለኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ሀገራችንን ሰላም ያርግልን። ሁላችንም ለሀገራችን በየሃይማኖት እንጸልይ፣ ዱዓ እናድርግላለሁኝ። በጣም ደስ የሚል አሰራር ነው። ቪዲዮን ትወዱታላችሁ ብዬ ተስፋ አለኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።